Don't forget subscribe and share my YouTube channel please. አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዲሁም እህት ወንድሞቼ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላሂ ረቢል ዓለሚን። ሁላችሁም በያላችሁበት ሰላምታ ይደረሳችሁ እና እንደሚታወቀው ያው እኔ አዲስ ጀማሪ ነኝ። ቢያንስ ሰብስክራይብ በማድረግ ላይክ በማድረግ እንዲሁም ኮሜንት በመጻፍ እንድትተባበሩኝ ወንድማዊ መልእክቴን አስተላልፋለሁ። ዛሬ አንዳንድ ነገሮችን ማለት እፈልጋለሁኝ። ሁላችንም እንግዲህ በህይወት ዘመናችን ስንኖር የራሳችን ግብ አለን፣ የራሳችን ዓላማ አለን። ዓላማችን ለማሳካት ግን የብዙ ሰዎች ጥረት ሊያስፈልገን ይችላል። አንድ ሰው ምንም እንኳን ጠንካራ ቢሆን አንድን ስራ የመስራት አቅሙ ወይም ደግሞ ወርክ ፓወር ወይም ኢፈርት ቢኖረውም ብቻውን ግን ምንም ነገር መፍጠር ስለማይችል የግድ ሰው ያስፈልገዋል። የዩቲዩብ ስራ ደግሞ ሁላችንም እንደምናውቀው በአንድ ሰው ትግል ወይም ደግሞ በአንድ ሰው ጥረት ከግብ የሚደርስ ነገር አይደለም። ሁላችንም እርስ በርሳችን ተደጋግፈን አንድ ሆነን ነው በዩቲዩብ ላይ መጠንከር የምንችለው እና የየራሳችን መክሊት በጎና ቅን አዘል የሆኑ ሀሳቦች ሊኖረን ይችላሉ። እነሱን ሀሳቦቻችንን ደግሞ በዩቲዩብ ለማስተላለፍ ውስጣዊ ፍላጎታችን ሊኖረን ወይም ሊመጣብን ይችላል። እሱ ፍላጎታችን ለማራመድ ደግሞ የዩቲዩብ ተከታይ ማፍራት ያስፈልገናል። ዩቲዩብ ተከታይ እንዴት እናፈራለን ካልን ደግሞ ያው በመደጋገፍ ነው። ሁላችንም ጥሩ በማሰብ እናንተ ለምሳሌ እኔን ሰብስክራይብ ካላደረጋችሁኝ የግድ 50 ሰብስክራይብ ያስፈልጋል። ዩቲዩብ ላይ በላይቭ ገብቼ ሰውን ለማውራት ወይም የሆነ ነገር ሸር ለማድረግ 50 ሰብስክራይብ ያስፈልገኛል። ምሳሌ እኔ ያንን 50 ሰብስክራይብ እኔ ራሴ አድርጌ አይደለም ልሞላው የምችለው፣ እናንተ እህት ወንድሞች ናችሁ። በተለይ ዩቲዩብ ላይ ብዙ ሴት እህቶች ብዙ ዩቲዩበሮች አላችሁ። በውጩ ዓለም የምትኖሩ በሳውዲ አረቢያ ሊሆን ይችላል፣ በዱባይ፣ በኦማን፣ በኳተር፣ በሌሎችም በመካከለኛው የአረብ ሀገራት የምትኖሩ እህቶች እናንተ ዩቲዩብ ላይ ዋይፋይ ነፃ ስለምትጠቀሙ ብዙ ጊዜ ዩቲዩብ ላይ አያችኋለሁ እና ሰብስክራይብ አድርጉኝ። ቢያንስ 50 ሰብስክራይብ እንኳን እንድሞላ የእናንተ ጥረት የእናንተ እገዛ ያስፈልገኛል እና 50 ሰብስክራይብ ከሞላው በኋላ በራሱ ጊዜ ይሄዳል። እርስ በርሱ ነው ዩቲዩብ ከዛ በኋላ አያስቸግርም። ለምን ከኔ ጋር ያለው ሀሳብ ከኔ ጋር ክሬት የማደርጋቸው አይዳዎች ናቸው ዩቲዩብን ሊያዘልቁልኝ የሚችሉት። ነገር ግን 50 እስከመሞላ ድረስ የእናንተ የእህት የወንድሞቼ ጥረትና እገዛ ያስፈልገኛል። ፕሊስ ባካችሁ ሁላችሁም ሰብስክራይብ አድርጉኝ እላለሁኝ። መልካም ሰላማችሁ ይብዛል።